እስቲ እንየውና ለማንኛውም የሰው ልጅ ጭንቅላቱን በመጠቀም አንፃር እኮ በአማካይ ሲሰላ እኮ 0.5 ብቻ ነው ከ100%። አልበርት አንስታይን ብንወስድ 1% ራሱ አልተጠቀምበትም ጭንቅላቱ። ስለዚህ ፍላጎት ሊኖረን ይገባል። ፍላጎት ካለን በማንኛውም ነገር መስራት እንችላለን። እኔ አንድ ነገር ልናገርና በእኔ በኩል እኔ አሁን የሆነ በድሮ ጊዜ የሆነ ሰው ነበር፣ አሁን የለም። ያው የውጭ ሀገር ሰው ከኢትዮጵያ አይደለም። ሊዮናርዶ ዳቪንቺ ነው የወሰድኩት ለምሳሌ ማለት እሱ አሁን ሰዓሊ ነበረ፣ ኢንጂነር ነበረ፣ ሳይንቲስት ነበረ፣ የፈጠራ ሰሪ ነበረ፣ መሐንዲስ ነበረ፣ ብዙ ነገር ሰው ብዙ ነበረ። በቃ በብዙ ስራዎች ላይ ሰራ ነበር። እኔም እንደዛ መስራት ነው የምፈልገው። ያው ሊዮናርዶ ዳቪንቺ ነው የወሰድኩት። የሞናሊዛ ስዕልን የሳለው እሱ ነው። ሞናሊዛ ነው ለምሳሌ አሁን ብናየው 1 ቢሊዮን ብር ነው የምትሸጠው። 1 ቢሊዮን ብር መግዛት የሚችል ሰው ይገዛታል። አሁን ፈረንሳይ ውስጥ ነው ያለችው። በፈረንሳይ ሙዚየም ውስጥ ነው የተቀመጠችው ሊዮናርዶ ዳቪንቺ። በቃ እዚህ ጋር ሞናሊዛን ብታስቀምጧት እዚህ ጋር እና እንደዚህ ብትመለከቷት ወደ እናንተ የምታይና ቁልጭ ሰው ነው የሚመስለው፣ ግን ስዕል ናት። በዛ ላይ ደግሞ በስነ ጥበብ በኩል በጣም ጎበዝ ሰው ነበር። ሰዓሊ ነው፣ በጣም ጎበዝ ሰው ነበረ። ልንገራችሁና ከንፈሯን ብቻ ለመሳል 11 አመት ከ11 ወር ነው። ወይ ጉድ! በጥበብ በኩል በጣም የሚደነቅ ሰው ነው። አንድ ደግሞ የሚገርመኝ ነገር አለ። እኛ አሁን ስለ ቅዱስ ያሬድ መናገር አቅቶን ለምን ስለ ሞዛርት እናወራለን? የሀገራችንን ታሪክ ሳናቅ ወደ ውጭ ሀገር ለምን ዘለን እንገባለን? እኔ አንድ የምናገረው ነገር ቅዱስ ያሬድ ከሞዛርት በላይ እንደሆነ ነው። በጣም ጎበዝ ሰው ነው። ድምፅ አወጣጡ ራሱ በቃ በጣም ነው ደስ የሚለው። ከሞዛርት አንፃር ሞዛርት የሚባለው እኮ እንደምታውቁት የፒያኖ ምጮት እኮ ፒያኖ ይጫወታል። ፒያኖ በመጫወት ነው ታውቂው ኮንከርዶ ተብሎ የሚጠራው ነው። የፒያኖ ጨዋታ ስለሰራ ብቻ በቃ በጣም ጎበዝ በአለማችን ላይ ተባለ። ቅዱስ ያሬድ ይበልጠው ነበር። በዘመናዊ ባይሆንም እሱ ድምፅ አወጣጡ ራሱ በጣም አስገራሚ ሰው። ስለዚህ የሀገራችንን ማርነቅ ትተን ለምን ወደ ውጭ ሀገር እናደንቃለን? ሌላ ደግሞ የውጭ ሀገር ባህል መከተል ጀመረ። ጎጁ ነገር መቼም የባህል ልብስ ለብሰን ስራ እንሰራ። የባህል ልብስ እኮ ለስራ አይመችም። ግን አንዳንድ ጊዜ ግን ዝግጅት ስናቀርብ ግን የውጭ ሀገር ባህል ምናምን ለመከተል በቃ ለኛ ትልቅ ነገር ነው። ጅንስ ምናምን መልበስ ለኛ ትልቅ ነገር ነው። እንሄድና በቃ የውጭ ሀገር ባህል ተከትለን በቃ ዘና ብለን እንቀመጣለን። አሁን ምን አርጉኝ ነው የሀገራችን ባህል ለምን ትተን እንሄዳለን? የባህል ልብስ ለብሰው ዝግጅት የሚያቀርቡ ሰዎች እኮ ሊደነቁ የሚገቡ ሰዎች ናቸው። በጣም ሊደነቁ ይገባል። ግን አሁን እኛውን ጅንስ ስለለበስን ምንድነው ለሰው ምን ትርጉም ይሰጣል? ምን ትርጉም አይደርስም በኋላ። ምክንያቱም የውጭ ሀገር ፋሽን ነው። ግን እንደዚህ እንደኔ የባህል ልብስ ለብሰን ግን ብንታይ ግን ለነሱ ትርጉም አላቸው ከምታቀርበው በላይ። ለነሱ የባህል ልብስ በመልበስ ብቻ የሀገርን ባህል ስለተከተልክ ለነሱ ትልቅ ትርጉም ይኖራል። በጣም ታዋቂ ሰው ትባላለህ በባህል ልብስ ብቻ። ስለዚህ የውጭ ሀገር ባህል መከተል ጀምረናል። አንዴ እንዲቆም እፈልጋለሁ። ይሄ ነው መልእክቱ። እኔ ምልክስዬ ወይ እንደው አንድ ጥያቄ ልጠይቅህ እባክህ። እሺ የሰው ካካ ምን ይባላል ስሙ? በቃ የሰውን የዶሮስ ኩስ። ጎበዝ እውነት። የእንትንስ የበሬስ እበት ጎበዝ። ደረቅ ሲል ደግሞ ኩበት። በደንብ ነው ጎበዝ። አንተ ጎበዝ ነህ የምር። አይ እኔ እንትን ማታቅ መስሎኝ ነበረ። ያህያስ ፋንድያ ጎበዝ። እኔ ደግሞ ጎበዝ ነህ አንተ። እንደዚህ ተደብቄ ማንበብ ጀምራል። ጎበዝ። እሺ አሁን የሞናሊዛ አሁን ብሎ ነበረ። የሞናሊዛ እንዲሳለው ማን ነው ስሙ? ግሴ ማን ነው ስሙ? አታውቀውም? አንተ አራሩን ወቅ። አንተ ሰገራውን ወቅ። እግዚአብሔር ያሳድግህ። አሜን። አንተን አይደለም እሱን ነው። አንተማ ምን አንተ ግሴ። እኔ እኮ ለማንኛውም ተምረናል ብዬ አስባለሁ ከዚህ ልጅ። እንደው ፈጣሪ ባርክ። ሌላ ምንም አልንም። ካይን ያውጣ።
ቤት ወይም ህንፃ ለመገንባት የኮንስትራክሽን ግብዓቶችን ወይም ደግሞ ማሽነሪዎችን ለመከራየት እንዲሁም ለመግዛት ከተማ ለከተማ እያሰሱ መንከራተት ቀረ። አዲስ ኮኔክስ.ኮም በተባለው ዌብሳይት ኮንስትራክሽንን በተመለከተ ሁሉ ነገር በአንድ ቦታ ማግኘት ትችላላችሁ። በዚህ ዌብሳይት ላይ ከግንባታ ግብዓት አምራቾች እስከ አከፋፋዮች ድረስ የግንባታ ማሽነሪዎች ግዢ ወይም ኪራይ፣ የግንባታ ኮንትራክተሮች እስከ ሰብ ኮንትራክተሮች ድረስ ከግንባታ አማካሪዎች እንዲሁም የሀገራችንን ታላላቅ ጨረታዎችን በዚህ ዌብሳይት ላይ ያገኛሉ። ጨረታ ለመጫረት ዋጋ ለማወዳደር ሳይደክሙ የእቃዎችን ዋጋ እዛው ላይ ስለሚያገኙ ዋጋዎችን ለማስገባት አይጨናነቁም። ዌብሳይታችን አሁን ላይ ያለውን የእቃዎች ዋጋ መነሻ በማድረግ ከወራት በኋላ ሊኖራቸው የሚችለው የእቃዎች የዋጋ ግምት ስለሚሰጥ ተጫራቾች በዌብሳይታችን ላይ በመመዝገብ በቀላሉ የእቃዎችን ዋጋ ማወቅ ይችላሉ። ኮንትራክተሮችና ሰብ ኮንትራክተሮች በዚህ ዌብሳይት ላይ በመመዝገብና ፕሮፋይል በመሙላት በቀላሉና በቀጥታ ከአገልግሎት ፈላጊዎች ጋር መገናኘት ይችላሉ። በተጨማሪም በየቀኑ የሚወጡ የግንባታ እቃዎች ዋጋ ቀጥታ ማየት ይችላሉ። በኮንስትራክሽን የሥራ ዘርፍ ላይ ያላችሁ ባለሙያዎችም ሆነ በዘርፉ የተመረቃችሁ በዌብሳይታችን ላይ በመመዝገብ ከአገልግሎት ፈላጊዎች ጋር በቀላሉ መገናኘት ይችላሉ። እቃዎችን ለመግዛት የት መሄድ አለብኝ ብሎ ሳይጨናነቁ የነጋዴዎችን ኢሜል፣ ስልክ ቁጥር እንዲሁም አድራሻቸውን እዛው ላይ ያገኛሉ። ሁሉ ነገር በአንድ ላይ አዲስ ኮኔክስ.ኮም ላይ። ወገን የቡና ሱሳችን አይ ቡና እኔ ትዳር መያዝ አልታወቀም ልኩ የኔ ትዳር መያዝ አልታወቀም ልኩ እኔ ዞር ስል ይገባል ምትኩ ቡና አይ ቡና አይ ቡና። ስለ ቡና መናገር የፈለኩት ተመልከቱልኝ ጉዳችንን። ይወጣል ምትኩ ብለህ ቡና አይ ለምን ኮንታኔት ለማድረግ ነው። እኔ ታችሁ እንደ ማንኛውም ኢትዮጵያዊ ቡና መቁላት አገሩ ቀውጧል፣ ቀልጧል። ማብራት ራሱ ጠፍቷል። ገና ነው የመጣው። ወደ ፈጣሪ ስም ጭስ ነው ጭሱ። እንግዲህ በጣም እናት ፖሊስ እኮ መቶብኝ ያውቃል። ጣና ጭሼ ቡና ቆልቼ ምናምን። የዛሬው ግን ማብራት ልምን ያለው ከዛ ደግሞ ምናምን እስከታች ሙሉ ቢልዲንጉ እየጮኸ በእኔ ምክንያት ሙሉ እንዳለ ቡና። ወይኔ በጌታ ስም ጋይስ ከመጡ አይቀር ኢትዮጵያ እንግዳ ተቀባይ መሆናችንን ላሳወቃቸው ብዬ ሸከል ያለች ቡናዬን አፍልቼ ጣኔን እያጨስኩ ልጠብቃቸው። እንዴ እንዲማ እሪያስ ብላ ሙሉ ቢልዲንግ ያስጮኸች ቡና ቀምሶ መሄድ አለባቸው። እምስ የዛሬው ጣም የብዙ ሰው እንቅልፍ ነው። ወይኔ ስማ የስንት ሰው እርግማን። እንደው ሀበሻ ከሚመቸኝ ባህሪው አንደኛው ምንድነው ታውቃላችሁ? ምንም ቢፈጠር ለምን ጦርነት አይነሳም? የቡና ነገር ደሴ በጭራሽ ማይደረገው